እግዚአብሔር ድንቅ ነገር ነው የሚያደርገው። ድንቅ ነው ያደረገልኝ። እስቲ እግዚአብሔር ድንቅ አምላክ ነው በለው። እሺ አንተንም አላቅም የሆነ ሰው እዚህ ቸርች ሂጂ እግዚአብሔር ነገርሽን ይፈታል አለኝ። እሺ ከዛ እዚህ መጣው እዚህ ጉባኤ ቁጭ እንዳልኩ አንተ ጠራኝና ልጸልይልሽ አልከኝ። ከዛ ጸለይክልኝና ሁለት ጊዜ ፌል አድርጎብኝ ነበር። ሁለት ጊዜ መጸነሽ ልጅ ወርዷል። ጨንግፎ ነበር። እሺ የመጨረሻው ዕለት ልሞት ነበር ሻልከኝ። አዎ ልሞት ነበር የመጨረሻ ማለት ነው። እሺ ከዛ በኋላ ተጠንሻለሽ ወንድ ልጅ ትወልጃለሽ አልከኝ። ጸነስኩ ወንድ ልጅ ወለድኩ። አጨብጭቡ ለጌታ ክብር። ቆይ አንቺ በዛን ሰዓት አላረገሽም? ምንም አላረገም። ጨንግፎብሻል። እኔ አንቺን አላቅም አታቅም አክሜ ሲሄድ ካም በኋላ ሙከራ እንዳታረጊ በማጸንሽ አደጋ ላይ ይወርቃል ስለኝ አይ እግዚአብሔር ሰጪ ነው አልኩትና ዶክተሩ ጋር ሐኪሞች ምን አሉ? ካም በኋላ ተስፋ እንዳታረጊ ከባለሽ ጋር ራሱ እንዳተኝ እንዳታረጉ ሌላ እኮ ምንም የለም። ከዛ ወንድ ልጅ ትወልጃለሽ አለ። ወንድ ልጅ ተወለደ። ቆይ ይሄስ አያምንም እንዴ? ምንም በባዶ ማይጻ ምንም ሴትዮዋ ምንም የሌላት ቁጭ ኖርማል ቁጭ ያለችው ናይ አለ ታርግሻለሽ ወንድ ልጅ ትወልጃለሽ እና አልወለሽም? ወለድኩ። ወንድ አልወለሽም? ወለድኩ። ቁጥር ማታቆ ፋይናንስ በእጅ ግባ። አሜን አሜን። ያው እኮ ነው የሚሰራው። አንተ አመን በደም መቀበል ነው። ማሰሰብ የለብህም። ነገር መቀለድም የለብህም። ይሁን በኢየሱስ ገብተ ማታቆ ከተማ ግባ። ዘር ማንዘሪ ያረገጥበት ከተማ ርገጥ። ያንተን ትንሽነትን እየተመለከቱ ትልቅነትን ያወሩ ነገር ሁሉ ይቀየር። ሞትሽን የሚጠባበቁ መሄድሽን ይመልከቱ። ኢየሱስ ጌታ ነው። እሺ ከዛ በኋላ 9 ወር እንደደረ 8ኛ ወር ላይ ወደኩ። እሺ እንደዚህ ያደናቅፎኝ በወዴ ወደኩት። ከዛ እኔ ይሄ አይጨነግፍም ጌታ በቃሉ የሰጠኝ ነውና ወልዳለሁ አልኩት። እሺ ከዛ 9 ወር እንደሞላው ቀጠሮዬን ጨርሼ ሲሄድ እሺ ገና ነሽ አለችኝ። ከዛ ገና ነሽ ስትለኝ መጣው አንተ ጋር። እሺ ስመጣ ቀጠሮሽ ሳይደርስ ትወልጃለሽ አልከኝ። እሺ ከዛ እነሱ በ4 ነበር የቀጠሩኝ እኔ ሰኔ 2 ወለድኩ። እጅግ ከፋርክ ሆኖልኛል ባል። እሺ እንዲህ ብዬ ተነብያለሁ። አዲስ ሰላም ወደ ቤታችሁ ግባ። አዲስ በረከት ወደ ቤታችሁ ግባ። 2017 የሳቅ ይሆን። ለብሳችሁ ማታቁት ልብስ ልበሱ። ገብታችሁ ወደ ማታቁት ቤት ግቡ። ከቤት ክራይ ነፃ ውጡ። በመታቁትም በማታቁት ነፃ ውጡ። የማታቁት የቤት ቁልፍ የምትነግዱበት የንግድ ብር ወደ ውጭ ሀገር በኢየሱስ ስም የምትሄዱበት የፋይናንስ ደጅ አሁን ተከፈተ። ለ18 ሰው አንደኛው ራሴ ነኝ። ታየዋለህ ሆነ በኢየሱስ ስም። ልጅ ትወልዳለሽ ከተባለ በኋላ 9 ወር ጠብቃ ነው የወለደችው። በአንድ ቀን አልወለደችም። ጠብቁ ትወልዳላችሁ። ከጎና ለጠብቅ ትወልዳለህ በለው። ንኪያት እንጂ ጠብቅ ትወልዳለህ በለው። በጊዜ ትወልዳለህ በለው። አቋራጭ እንዳትሄድ በለው። ኢየሱስ ጌታ ነው። አሜን ጅራ ኢየሱስ። እሺማ ከዛ ደግሞ የሆነልኝ ሁለተኛ እቤት ኪራይ ውስጥ ነበርኩና መሬት ገዝቼ ነበረ። አሰሪበት ተብዬ ተከለከልኩ። እሺ ብዙ ወጪ ካወጣው በኋላ እግዚአብሔር እንዴት ይሆናል ስለ መጣውና እዚህ ይሄን ሶፍት ይዘሽ ሂጂ ትሰሪያለሽ አልከኝ። ከዛ ሰዎቹ መጀመሪያ ላይን ሊያዩኝ አልፈለጉም። መጨረሻ እዚያ ጸልዬ ሮብለት ሰኞ ጧት ደውሉና ነይ ቤቱን አሰሪ ያሉኝ። በሳምንቱ ሮብ እዚያ ጸልዬ ሰኞ ዕለት ደወሉና ነይ ራስሽ ቆመሽ አሰሪ ያሉኝ። ሐሙስ አርብ ቅዳሜ አልፎ እሁድ አልፎ ሰኞ ከዛ መተሽ አሰሪያሉኝ። አሰራው ልጄን በሰው ቤት አልወልድም አልኩ። ቤቴ ጋብቼ ወለድኩ። ውሰደው እዚህ ጋር ውሰደው። በቀኝ ውሰድ በኢየሱስ ስም ውሰድ በኢየሱስ። እሺ እኔ በጣም የገረመኝ ነገር ማለት ነው መጀመሪያ የተቀበሉኝ ገንዘብ ነበርና ይሄ አይበቃም ብሎኝ ነበር። እሺ በቃ ሁለት ሰዎቹ
በዚህማ አይቻልም አሉና መጨረሻ ላይ በቃ ጌታው የኔ ነገር እንዴት ነው ሰው ሀገር ለፍቼ መጥቼ እኔ ቤት ተሰራ ልቀር ነው ምናምን ብዬ እዚህ አንተ ጸልየልኝ ሲል አይ ይሄ ራሱ ይበዛል በቂ ነው በዚህ ስር ያለ ይሄ ራሱ በቂ ነው መጀመሪያ አልስማማም አሉ በዚህ ይሄ አይበቃንም ተከፋፍለን ብሎ መጨረሻ ላይ ግን አንተ ስትጸልይ ይሄ በቂ ነው ጀምር ያሉኝ የጠላትን አፍ ዘግተህ ትበላለህ የጠላትን አይን አሳውረህ ትሄዳለህ የሟርተኛን አይን አሳውረህ ትሄዳለህ ኧረ አንድ ሰምን በል በኢየሱስ አንቺ ትበያለሽ እነሱ ያያሉ አሜን አሜን አፋቸው ተዘጋ አንቺ ትገጫለሽ አንቺ ትለብሻለሽ አንቺ ያምርብሻል ይሁንባችሁ በኢየሱስ ከአራት ዓመት ጋር ምንድነው የመጀመሪያ የጨነገፈብኝ ማለት ከዛ በኋላ ነው ሁለተኛ ሆነ ከዛ ሶስተኛ ላይ በእግዚአብሔር ቃል መጣ ይሄ ምንድነው ማነው ስሙ ማነው ሳሙኤል ምክንያቱም ማና ብዙ ጊዜ ወደ እግዚአብሔር ቤት ስትመላለስ ኤሊ ለምን ታለክሻለሽ ብሎ ብዙ ነገር ነው ኢየሱስ ጌታ ነው አሜን እንደ አፍሽ ቃል ሳሙኤል ይሆን አሜን በኢየሱስም ይሆን አሜን በኢየሱስም ተፈጸመ አሜን እንደ አፍሽ ቃል ይሆን አሜን በአዲስ ደስታ ትመጫለሽ አሜን በአዲስ ክብር ትመጫለሽ አሜን ዘመንሽ ለምልመው አሜን 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 ለ12 ሰዎች የንግድ በር ከፈትኩ አሜን ምንግዱበት አዲስ የተለወጠ የታደሰ አሁን ስትሄዱ በአእምሯችሁ ይገባል ኤልቲቼን ጀምራለች ያለሽ በዛው ውጤታማ ትሆናላችሁ ይሁንባችሁ በኢየሱስ ስም እሺ እግዚአብሔርን ነው የማመሰግነው እግዚአብሔር ዘመንን ይባርክ ብርክ በል እድሜ ይጨምርልህ ኢየሱስ ክርስቶስ ደም ተሸፈነ በቃ ቆንጆ ልጅ ወልደሻል ለጌታ ክብር ይደግ በኢየሱስ ስም ተባረክ